ለረጅም ዓመታት እልቂት የሞላባት የጋዛ ሰርጥ ዛሬም አዲስና አሳሳቢ ጥያቄ ይገጥማታል። በትራምፕ ጫና ከመጣው የሰላም ስምምነት በኋላ በማን እጅ ትወድቃለች? በግጭቱ የእብድ ገላጋይ ሆነው የከረሙት ዶናልድ ትራምፕ የጋዛን ጦርነት በጊዜያዊነት ማስቆማቸው ትልቅ ታሪክ ቢሆንም በግብፅ ሻርም አል ሼክ የተፈረመው የሰላም ስምምነት ሚስጥሮች ከሰላም ይልቅ ውጥረትን የሚፈጥሩ ሆነዋል። የመካከለኛው ምስራቅ ታሪክ ስለ እስራኤልና ፍልስጤም የሚነግረን አንድ እውነት አለ። የማይተማመን ባልንጀራ በየወንዙ ይማማላል። እንደ አውሮፓውያን አቆጣጠር ከ1993ቱ የኦስሎ ስምምነት ጀምሮ እስከ ቅርብ ጊዜው የ2025 የጃንዋሪ የተኩስ አቁም ስምምነት ድረስ በእስራኤልና ፍልስጤም መካከል የተፈረሙት አብዛኞቹ ሰነዶች ጊዜያዊ የሆኑና መሰረታዊ መተማመን የጎደላቸው ስለነበሩ ውሎ ቢያድሩም ከመክሸፍ አልዳኑ። ከሰሞኑ ትራምፕ በዓለም ፊት ሰላምን ቢያውጁም የስምምነት ሰነዱ ሽንቁሮች ግን የፍልስጤም ህልውና ቀጣይ ፈተናዎች ሆነው ቀጥለዋል። ለመሆኑ ትራምፕ ይህ ያልተሟላ የሰላም ስምምነት እንዲፈረም ተጽዕኖ ፈጣሪ የሆኑት የቋመጡለት የቀጣዩን ዓመት የኖቤል ሰላም ሽልማት ለማግኘት የተሰላ እርምጃ ነው ወይንስ የፍልስጤምንና የእስራኤልን የዘመናት ፍልሚያ መቋጫ በመስጠት ዘላቂ ሰላም ለመፍጠር የተደረገ ጥረት? አጠር አድርገን የምንመለከተው ይሆናል። ከጋዛ የሰላም ስምምነት ጀርባ ያሉትን ሚስጥሮችና የዶናልድ ትራምፕ ሚና እንቃኛለን። አብራችሁን ቆዩ። ለብዙ አስርት ዓመታት አሜሪካንን ተፈራርቀው የመሩት ፕሬዝዳንቶችም ሆኑ ያዋቀሯቸው አስተዳደሮች የጋዛን ጦርነት ለማስቆም ብሎም ለፍልስጤም ጉዳይ እልባት ለመስጠት የቻሉትን ያክል ጥረት አድርገዋል። በተለይ እንደ ኦስሎ፣ ሄብሮን እና ካምፕ ዴቪድ የመሳሰሉት ታሪካዊ ስምምነቶች የተጀመሩት ለዘላቂ ሰላም ተስፋን ሰንቀው ነበር። ሆኖም የእስራኤልና ሐማስ ተዋጊዎች ተደጋጋሚነት ባለው ጥርጣሬና እምነት ማጣት ምክንያት ሁሉም ስምምነቶች ፈርሰዋል። ከሰላም በፊት ሐማስ እጅ ሊሰጥ ይገባል የምትለው እስራኤል ጥቃቷን ስታጠናክር እጅ የምሰጠው ሞቼ ነው ቆሜ የሚለው ሐማስ ወቅት እየጠበቀ ትንኮሳ መፈጸሙን ሲቀጥል ኖሯል። መካከለኛው ምስራቅም ህልውናው ፖለቲካና ሃይማኖትን ባጋመደ ጦርነት እንደተጠመደ የአንድ አረጋዊ ዕድሜ ያስቆጥሯል። ታዲያ ከዚህ ሁሉ ዘመን ያልተሳኩ ሙከራዎች በኋላ ተፋላሚዎቹ ድንገት ሰላም ለማውረድ ለምን ተስማሙ የሚል ጠያቂ መልሱን ተለዋዋጭ ከሆነው ከትራምፕ ፖሊሲ ውስጥ ያገኛል። ሰውየው የሰላም ኖቤል ሽልማትን በተከለከሉ ማግስት ጥረታቸውን እርግፍ አድርገው ያቆማሉ ተብሎ ሲጠበቅ ፊታቸውን ወደ መካከለኛው ምስራቅ በማዞር ለሁለቱም ወገኖች በሰላም መደራደር እንችላለን የሚል ጥያቄ ያቀረቡ። ሐማስም ሆነ እስራኤል ባንደራደር ምን ይደርስብናል የሚለውን ገመገሙ። በመጨረሻም ተስማምተው የትራምፕን አቋም ተቀበሉና የሰላም ስምምነቱን ፈረሙ። ሆኖም ይህ መጣ የተባለው ሰላም ለዘላቂ መፍትሄ መሰረት መጣሉ ቀርቶ ያልተፈታውን የጋዛ አስተዳደር ጥያቄ ወደፊት አምጥቶታል። ዶናልድ ትራምፕ አሜሪካ በቀጠናው ለዘመናት ያራመደችውን ሚዛናዊ የመሆን ፖሊሲን ለመገዳደር ሁለት ጊዜ ማሰብ የሚፈልጉ መሪ እንዳልሆኑ ኔታንያሁ ጠንቅቀው ያውቃሉ። ሳውዲ አረቢያና ኳታርም ይህ አይጠፋቸውም። በመጀመሪያው ዙር የስልጣን ዘመናቸው የአሜሪካንን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ከማዛወር አንስቶ የመካከለኛው ምስራቅ ፖለቲካን በፈርሱ ገልብጠው እንዳሻቸው ዘውረውታል። በትራምፕ ዘመነ ስልጣን ሁሉንም የሚያስማማ አንድ ሀቅ አለ። ሰውየው ያቀረቡትን ሐሳብ በታማኝነት ማስፈጸም ያሸልማል፣ አሻፈረኝ ብሎ ማመንታት ያስቀጣል። ትራምፕ የጋዛው ጦርነት አብቅቷል በማለት ማወጅ መቻላቸውን ጨምሮ ሰውየው ላለመስማማት የተማማሉ እስኪመስሉ ጠላት የነበሩትን እስራኤልን፣ ሐማስንና በርካታ የአረብ መንግስታትን እንዴት በአንድ ጠረጴዛ ማሰባሰብ ቻሉ? ይህን ለማሳካት ምን አይነት ጫና ፈጠሩ? ከሁሉም በላይ ይህ በእውነት ዘላቂ ሰላም ለማምጣት ነው ወይንስ ለፖለቲካዊ ጥቅም የተደረገ ሌላ ትርኢት የሚሉ ጥያቄዎች መጉረፋቸውን ቀጥለዋል። ትራምፕ ግን ይህን ቅልብጭ ባለች አገላለጽ የክፍለ ዘመኑ ስምምነት ክፍል 2 በማለት ጠርተውታል። ይህ የሚያመለክተው የጋዛን የሰላም ስምምነት ቀደም ሲል በ2020 ላይ ለመካከለኛው ምስራቅ ቀርቦ ከነበረው ሰፊ የሰላም እቅድ ቀጣይ ምዕራፍ አድርገው መቁጠራቸውን ነው። ደጋፊዎቻቸው የማይቻለውን እውን ማድረግ የሚችለው ብቸኛው መሪ ነው በማለት አድናቆታቸውን ሲገልጹ፣ ተቾች በበኩላቸው የሻርም አል ሼኹን ጉባኤ ከሰላም ይልቅ ለፕሬዝዳንታዊ ገጽታ ግንባታ ታስቦ የተዘጋጀ ትርኢት ነው ሲሉ ስምምነቱን አጣጥለውታል። ነገር ግን ከዚህ ሁሉ ጀርባ ሊመረመሩ የሚገባቸው እውነታዎች አሉ። ይህንን ለመረዳት አስቀድመን ጦርነቱ እንዴት እንደተጀመረ በጥቂቱም ቢሆን ወደ ኋላ መለስ ብለን መቃኘቱ ተገቢ ነው። እንደ አውሮፓውያን አቆጣጠር በ2023 ውጊያው ዳግም ሲቀሰቀስ ሁለቱም ወገኖች
ድል ከኛ ወገን ቅርብ ነው ብለው ያምኑ ነበር። ውጤቱ ያስከተለው ግን ከሁለቱም ወገን ጥፋት ሆነ። በ10 ሺዎች የሚቆጠሩ ሞቱ፣ በሚሊዮኖች የሚቆጠሩ ተፈናቀሉ። ቀጠናውን ያናጋ ሰብአዊ ቀውስ ተፈጠረ። ምዕራባውያን ግጭቱን መሸምገል አቃታቸው። ይህን በሚገባ ያጤኑት ትራምፕም ዋነኛ የሰላም ተዋናይ ሆነው ብቅ አሉ። እንደ አንድ የአሜሪካ መሪ ሳይሆን አንዳንዶች የጥላ ዲፕሎማሲ ተልዕኮ ሲሉ በሚጠሩት በግላቸው በባህረ ሰላጤው አካባቢ በዘረጓቸው የግንኙነት መስመሮች ተጠቅመው በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በግብጽ ሚስጥራዊ ስብሰባዎችን ማካሄድ ጀመሩ። ግፊትና ጫና ማድረግን የተካኑት ፕሬዝዳንቱ ያስተላለፉት መልእክትም ለሁለቱም ግልጽ ነበር። ጦርነቱን አቁሙ ወይንም ስምምነቶችን ታጣላችሁ። በሂደቱም የአረብ ሀገራት መሪዎችን ከአሜሪካ ጋር ያላቸው ኢኮኖሚያዊና የመከላከያ ትስስር የሚወሰነው በክልላዊ መረጋጋት ላይ መሆኑን በማሳሰብ ዘላቂ የተኩስ አቁም አዲስ የንግድ ስምምነቶችን ሊከፍት እንደሚችል ፍንጭ ሰጥተዋል። የእስራኤል ባለስልጣናትንም የህዝብ አስተያየት እየተቀየረ መሆኑንና ውጊያውን መቀጠል እስራኤልን በዲፕሎማሲያዊ መንገድ ሊያገል እንደሚችል በማስጠንቀቅ ስምምነቱን እንዲቀበሉ ተጭኗቸው ሊሆን እንደሚችል ተዘግቧል። እናም ወራት እያለፉ ሲሄዱ ሚስጥራዊ ድርድሮች መካሄድ የመጀመሪያቸው ጭምጭምታ መሰማት ጀመረ። እስራኤል የምትፈጽማቸው የአየር ጥቃቶች ቀስ በቀስ ቀነሱ። ሰብአዊ እርዳታ የጫኑ ተሽከርካሪዎች ጋዛ እንዲገቡ ተፈቀደላቸው። በመጨረሻም ከ30 ሀገራት በተውጣጡ መሪዎች ፊት የሻርም አል-ሼክ ጉባኤ ላይ እስራኤልና ሐማስ በይፋ ዘላቂ የተኩስ አቁምና የመልሶ ግንባታ ስምምነት ሊፈራረሙ ችለዋል። በዚህ ስምምነት መሰረት ሐማስ ዓለም አቀፍ ቁጥጥር የሚደረግበትን የጋዛ መልሶ ግንባታን በምላሹ ለመቀበል ሲል ሁሉንም የታጠቁ እንቅስቃሴዎችን ለማቆም ተስማምቷል። እስራኤል ደግሞ እገዳውን ለማቃለልና በአረብ መንግስታት የሚደገፍ የጋዛ ሲቪላዊ አስተዳደርን ለመደገፍ ቃል ገብታለች። የሻርም አል-ሼኹን ስምምነት አንዳንዶች ታሪካዊ ነው በማለት ሲያሞካሹት እጅግ አደገኛ ነው ብለው ያጣጣሉትም አልጠፉም። ተንታኞች እንደሚጠቁሙት ሰላሙ የጫና ውጤት ብቻ ሳይሆን ኢኮኖሚያዊ ትስስር የሚፈጥር መሰረትም አለው። ትራምፕ ያቀረቡትን የኢኮኖሚ ጥቅሞች በተለይ የአረብ ሀገራት በጋዛ መልሶ ግንባታ ላይ የሚኖራቸው ትልቅ ድርሻና የኃይል ሀብት አጠቃቀም ለዘላቂ ሰላም የሚሆን የመተማመን ድልድይ ሊሆን ይችላል የሚሉ ተንታኞች አሉ። ሆኖም ከስምምነቱ ጀርባ ሐማስ ታጣቂዎቹን ተቆጣጥሮ ወደፊት የሚሰነዘሩ የሮኬት ጥቃቶችን ማስቆም መቻሉንና እስራኤልም ቃሏን አክብራ ትቀጥላለች የሚለውን የሚጠራጠሩ በዝተዋል። የስምምነቱ እውን መሆን አለመሆን ጎራ ለይቶ ቢያከራክርም በተግባር ተርጉሞ ለጋዛ ነዋሪዎች ኤሌክትሪክ፣ ንጹህ ውሃ፣ ሰላምና ደህንነት ማምጣት ካልቻለ ትርጉም አልባ እንደሚሆን ሁሉንም የሚያስማማ ጉዳይ ነው። ከሁሉም በላይ ግን የሰላም ስምምነቱ ዝርዝር ውስጥ ጋዛን ለጊዜው የሚገዛው የአረብ ሀገራትና የአሜሪካ ጥምረት ነው። ይህ ማለት ጋዛ በቀጥታ በውጭ ቁጥጥር ስር ትገባለች ማለት ነው። ለዚህ ነው ጋዛ የማን ትሆናለች የሚለው ጥያቄ የፍልስጤም ህልውና ቀጣይ ፈተና የሆነው። ሌላኛው እይታ ደግሞ ይህንን የትራምፕ የሰላም ስምምነት ለመካከለኛው ምስራቅ ዘላቂ ሰላም እንደ ብቸኛ አማራጭ አድርጎ ይወስደዋል። ምክንያቱም ከዚህ በፊት ኦስሎም ሆነ ካምፕ ዴቪድ ያላሳኩትን ሁሉም የአረብ መንግስታትን በሰላም ጠረጴዛው ላይ እንዲቀመጡና የእስራኤልን የጸጥታ ፍላጎት በይፋ እንዲቀበሉ ማስገደድ ችሏል። ፕሬዝዳንት ትራምፕ ለሰላም ካላቸው ጽኑ ፍላጎት ይሁን አይሁን እርግጡን ማወቅ አዳጋች ቢሆንም ዓለም ሊክድ የማይችለው የሰላም ስምምነት ፈጣሪ አድርጎ አስቀምጧቸዋል። አሁን ክልሉ በአንጻራዊ ሁኔታ ሰላም አግኝቷል። በእርግጥ ግን አሁንም ጋዛ ላይ ህይወት አስከፊ ሆና ቀጥላለች። በቀጣይ ልትፈጠር የምትችል አንዲት ስህተት፣ የምትወነጨፍ አንዲት ሮኬት አጠቃላይ ስምምነቱን በአንድ ጀንበር መናድ እንደምትችል ዓለም ጠንቅቆ ያውቃል። ይህ ሰላም ተብሎ የተጠራው ጉባኤ በታሪክ የሚታወሰው በሚያስመዘግባቸው ውጤቶች ሳይሆን በምሳሌነቱ ሊሆን ይችላል። ታሪክ የሚከትበው ደግሞ ንግግሮቹን ወይንም ጭብጨባውን ሳይሆን በቀጣይ በጋዛ ጠባብ ጎዳናዎች፣ በቴል አቪቭ ፖለቲካ እንዲሁም በአረብ ዋና ከተሞች ውስጥ የሚከሰቱትን ጉዳዮች ይሆናል። ከሁሉም በላይ ሲጠበቅ የነበረው ስምምነት ተፈጽሞ ጦርነቱ አብቅቷል። ነገር ግን የሻርም አል-ሼክ የሰላም ጉባኤ የግል ክብር ትርኢት ነበር ወይንስ የፍልስጤምንና የእስራኤልን የዘመናት ፍልሚያ መቋጫ በመስጠት ዘላቂ ሰላም ለመፍጠር የተደረገ እውነተኛ የዲፕሎማሲ ጥረት? ሁሉንም ጊዜ ብቻ ይነግረናል። አበቃን።